እሺ ተራኛ ግብ ስምሽ ምንድን ነው? አትበይ። ስሜ ማርታ ይባላል። ይባላሉ ምናምን አይሰራም። ማርታ ብቻ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። እንደዚህ የሚባል ነገር የለም። ሳያዩ ያማኑ ብፁዓን ናቸው ሲባል አልሰማሽም? አሳይኝ። አሳይኝ? አትበይ። ተነስና አሳይ። ምን ነው? ዝም ብሎ መገመት አይቻልም? አይቻልም። እንደዚህ ያቁም ግምት ትተናል። ወንድም ሴትም እኮ ሱሪ ይለብሳል። እሱ ነው እኮ ግራ አስገባን እኮ እሱ ነው። ወንድ ነሽ ብለሽ ደግሞ ሌላ ጊዜ ልትወዳደሪ ነው? ጾታሽን አሳይ። ምኑን ነው ማሳየው? ጾታሽን አታሳይም? ምኑ? ጾታሽን አታሳይም? አንድ አታሳይም? ሁለት አታሳይም? ሶስት ውጪ ውጪ። አላሳይም። ጾታ ማሳየት ብርቅ ነው እንዴ? ባተለ ተራኛ እሺ ስም? ሄርሞን። ሄርሞን የኢትዮጵያዊነት ስም አይመስልም። ጾታ? ሴት። እሱ በኋላ ይጠራል። እድሜ? 13። ትንሽ አልበዛ? የምታሻሽው ነገር የለም? ምነው በዛ? ጉድ ሳይፈላ እውነቱን ትናገራለሽ። እውነቴን ነው። ያመንሽውን ግን ጽፈር፣ በኋላ ግን ይጠራል። የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም አይደለም የሚባለው? ይጠየቃል፣ ይመረመራል፣ ይጠራል። ህብረተሰቡን ጭንቅላት ለማስፋት ለማንቦርቃቅ የታሰበ ጥያቄ ነው። ሽልማቱ ምንድን ነው? ቀጣዩ ዓመት በዓል ምንድን ነው? ዓመት በዓል ነው። አዎ፣ ስለዚህ ሽልማቱ ዶሮ ወይም ከብት ነው። አልገባኝም። አይሽ በእናትሽ በኩል ሴት ነሽ። ዶሮ ብንሸልምሽ ጥያቄ ቁጥር 1 የዶሮ ብልት ስንት ነው? 12። የወንዱን ነው የምልሽ። 12። የኔ ብልት ስንት ነው? 1 ነው። የዶሮ ብልት 1 ነው። አይሽ ዝም ብለሽ አንቺ እንደ ፓረስ ዝም ብለሽ አትጋልቢ። ጥያቄዎቹን እኮ ዞር ዞር ብለሽ መመለስ አለብሽ። እንደዚህ አይነት ግራ ማጋባ ጥያቄዎች ነው የምንጠብቀው። ተጠንቅቃችሁማ ማወቅ አለባችሁ። ይሄን ገባሽ? እሺ ጥያቄ ቁጥር 2 ዓለምን ለመጀመሪያ ጊዜ የዞረው ማን ነው? ማጀላ አይደለም፣ ንፋስ። ጥያቄ ቁጥር 3 የቤት እንስሳ እና የዱር እንስሳ ተመሳሳይ የሆኑትን ሁለቱን ግለጽ። ድመትና ነብር። አይደለም። የቤት አህያ አለ፣ የዱር አህያ አለ። እሱን ለማለት ፈልጌ ማለት የትራፊክ መንገድ ላይ ዝብራ አይነት ከለር ያለው ማለት ነው። ጥያቄ ቁጥር 4
የግሪኩ ፈላስፋ አባባሎች አንዱን ጥቀስ። እኔም ማውቀው አለማወቄ ነው። እኔስ ጥያቄ ቁጥር 5 ስፖርት ድሮግባ ስንት ጎል አገባ? ለምን አገባ? ማን አገባ ብሎት? ይቅርታ እኔ የምለው ይሄ ነገር ጠቅላላ እውቀት ነው ጠቅላላ ድርቀት? ድርቀት ብትይ ምን ትዝ አለኝ? የጭንቅላት ድርቀት አለ፣ ሆድ ድርቀት አለ። ይቅርታ እርስዎን አንድ ጥያቄ ልጠይቅዎት? ይቻላል፣ ጠይቂኝ። የሬዲዮ ሞገድ ለመጀመሪያ ጊዜ ፈለሰፈው ማን ነው? ታይ እንደዛ አይነት ጥያቄ አትጠይቂ። እኛ እንጠይቃለን እንጂ አንጠይቅም። እኔ ግን መልሱ